እልል በሉ እንኳን ደስ ያላችሁ፣ እልል በሉ እንኳን ደስ ያላችሁ። ኮሜንቱን በእልልታ አጥለቅልቁት። ጀግናው የፋኖ መከላከያ ሰራዊት በትናንትናው ዕለት በአዲስ አበባ ዙሪያ ቱሉ ዲምቱ አካባቢ ከፍተኛ ተኩስ መክፈቱ ይታወቃል። በቱሉ ዲምቱ አካባቢ የነበሩ ህብረተሰቦች ከቤታቸው እንዳይንቀሳቀሱ አዋጅ ወጥቶባቸው በቤታቸው እንደነበሩ ይታወቃል። ከመንግስት ከፍተኛ የጦር ኃይሎች ጋር ከፍተኛ ተኩሱ ከፍተው የአካባቢውን ህብረተሰብም ሆነ የአካባቢውን ፖሊስ ኮሚሽነሮች ማስደንገጣቸው ይታወቃል። ይህም የሆነው በከፍተኛ ኦፕሬሽን እና ሚስጥር በመደበቅ አንዲትም ነገር ለሚዲያ ሳይተነፈስ ጠላት ጆሮ አንድም ነገር ሳትደርስ በደብረ ዘይት በኩል እና በደብረ ብርሃን በኩል ሰንጥቆ የገባው ፋኖ በእግሩ እየገሰገሰ ሌሊቱን ዲምቱ በድንገት ገብቷል። መንግስትንም ሆነ ሁሉንም ህብረተሰብ ሰርፕራይዝ አድርጓል። ፋኖ ከዚህ በኋላ ወደ 4 ኪሎ የሚወስደኝ መንገድ ጀምር ያለው የምገኘው ኦሮሚያ አዲስ አበባ ውስጥ ነው ሲል በሳተላይቱ በኩል መረጃ አስተላልፈዋል። በአሁን ሰዓት ከፍተኛ ውጊያምና ተኩስ ውስጥ ለውስጥ ጫካ ለጫካ እየተደረገ እንደሆነ ተሰምቷል። በአካባቢው የሚገኙ ህብረተሰቦች ሰላምን ብቻ እንደሚፈልጉና እጅጉኑ እንደፈሩና በተባራሪ ጥይቶችም መስዋዕት እንዳይሆኑ እንደፈሩና እንቅስቃሴዎች እንደተገቱ ተናግረዋል። በአካባቢው ያሉ ህብረተሰቦችም ከፍተኛ ተኩስ ከምሽቱ 7 ሰዓት ጀምሮ ከፍተኛ ተኩስ እንደነበረና እስካሁን እስከ ጠዋትም ሆነ እስከ ማምሻ ድረስ እንዳልበረደ አሳውቀዋል። በስልክ ባረጉት ቃለ ምልልስ አካባቢው ሰዎች እንደሚናገሩት ከቤታችን ወጥተን ለማየት በሞከር ነው ጃፋችን ላይ የአብይ ሰራዊቶች የመከላከያ ሰራዊቶች ሬሳ ተረፍርፏል እያሉ ይገኛሉ። ብዙዎች እየተናገሩ እንዳሉት ፋኖ ድግምት አድርጓል፣ ቢመታም ይሳታል። ጥይት ቢተኮስ የፋኖ ሰራዊቶች መመታት እንዳልቻሉና ብዙዎች እንደሚናገሩት የጎንደር ድግምት አድርጎ ነው ፋኖ ወደ አዲስ አበባ እየገሰገሰ ወደ ፒምፒኔ የመጣው የሚሉ ሰዎች አካባቢ ሰዎች በርክተዋል። ይተኩሳሉ የመከላከያ ሰራዊቶች፣ ነገር ግን የፋኖ አባላትን መምታት አልቻሉም። ነገር ግን ፋኖ ይተኩሳል፣ የመከላከያ ሰራዊቶችን እየዘረረ ይገኛል። ይሄ ታዲያ ከድግምት በላይ ምን ይባላል የሚሉ ሰዎች በርከትም ብሏል። እነዚህ የአይን እማኞች እንደሚመሰክሩት ከደጃፋችን ላይ መከላከያ ሰራዊቱ ሬሳ ተረፍርፏል እያሉ ይገኛሉ። መከላከያ ሰራዊቱ ለነጋሪ እንዳይተርፍ አድርጎ ሊጨርሰው ነው፣ ህብረተሰቡም ሊያልቅ ነው፣ ድረሱልን ሲሉ የአካባቢው ህብረተሰቦች በቱሉ ዲምቱ አካባቢ በተለይ ጫካውን መኖሪያቸውን ያደረጉ ሚስኪን ህብረተሰቦች ድምፃቸውን አሰምተዋል። የኦሮሚያን አካባቢ ቦታዎች እየተቆጣጠረ ድል በድል እያደረገ ፊንፊኔንም ሊቆጣጠር መሆኑን አሳውቋል። ዋናው ታርጌቴ 4 ኪሎ ነው። 4 ኪሎ ገብቼ ጀግንነቴን ማንነቴን አሳያቸዋለሁ፣ ዳግም ታሪክ እጽፋለሁ፣ እኔም ልክ እንደ አባቶቼ እያለ እየገሰገሰ ያለው ፋኖ ይህንን ቱሉ ዲምቱ ውስጥ የከፈተውን የጫካ ውጊያ መጨረስ ከቻለ የመጨረሻው ውጊያ ነው የሚሆነው። ይህንን ጨርሶ ማለፍ ከቻለ መንግስት ነገር ግን ትላልቅ መሳሪያዎችን ከሰሞኑ ወደ አዲስ አበባ ሲያስተላልፍ ወደ አካባቢ እያስጠጋ ተመልክታቸዋል። በቲክቶክ በተለያዩ ሶሻል ሚዲያዎች ወደዛ አካባቢ እያስጠጋ ትላልቅ መሳሪያዎችን ተመልክተናል። ታዲያ እዛ አካባቢ ላይ እነዛ መሳሪያዎች በዚህ ሰዓት እጅጉኑ እየተተኮሱ ይገኛሉ። ፋኖ ይህንን ድል አድርጎ ይህንን አሸንፎ ከዛ ቦታ መውጣት ከቻለ የመንግስት የመጨረሻው እስትንፋስ ነው የሚሆነው። ፋኖ ከቱሉ ዲምቱ ለቆ የሚወጣ ከሆነ ቀጥታ 4 ኪሎ መሀል ከተማው ላይ የሚገባ ነው የሚሆነው። 4 ኪሎ ላይ ተኩስ የሚከፍት ነው የሚሆነው። ከዛ በኋላ ወደ ቤተ መንግስቱ የሚገባ ነው የሚሆነው። አብይ አህመድ ከሰሞኑ አስቸኳይ ጊዜ አዋጅ አውጆ አንዳንድ ሹክትክታዎች ፋኖ በእግር እየገሰገሰ ውስጥ ለውስጡን በደብረ ብርሃን በኩል እየመጣልህ ነው መባሉን ሰምቶ አብይ አህመድ ከሰሞኑ እንደተመለከታችሁት በተለያዩ ሶሻል ሚዲያ በአካልም የተመለከተ የአዲስ አበባ ህዝብ ካለ ትላልቅ መሳሪያዎችን እያስገባ መሆኑ ይታወቃል። በከተማው ላይ ሽርጉድ እያሉ የሚገኙ ትላልቅ ሚሳኤሎች ነበሩ እንዳያችሁት። ድሮኖቹም ስራቸውን መጀመራቸው ይታወቃል። በአዲስ አበባ ዙሪያ ህዝቡ ምን ተፈጥሮ ነው ሲል ሲያስብ ነበር። በመጨረሻም ፋኖ ሰርፕራይዝ እንዳረጋቸው ተረድተዋል። ታዲያ አብይ አህመድ ይህንን መሳሪያዎች በቤተ መንግስቱ አካባቢ ደግኖ ፋኖ ወየውልህ የምትገባ ከሆነ በዚህ ሚሳኤል ነው የሚጨርስህ እያለ ይገኛል። ነገር ግን ፋኖ ሚሳኤል አይበግረኝም እያለ ይገኛል። ቤተ መንግስት እገባለሁ፣ ከቤተ መንግስትም ወርውሬ አስወጣዋለሁ መንግስቱን ሲል አሳውቋል። ይህ ያስጨነቀው አብይ አህመድ ከሰሞኑ ፋኖ ድግም ታሰርቷል የሚለውን መረጃ ስለሰማ ፋኖን
ይሄ ሚሳኤል ካልገደለውስ የሚል ሀሳብ ላይ መድረሱና ጠቅላይ ሚኒስትሩ ቀልድ ነው የያዙት ወይ የሚሉ ሰዎችም በርከት ብሏል። ዶክተር አብይ አህመድ ግን በዚህ ጉዳይ ቴንሽን ውስጥ እንደገባና ፋኖ ቢመታም አይሞትም የሚል ሀሳብ ላይ እንደደረሰ እየተነገረ ይገኛል። ይህም ፍርሃቱ አይን አውጥቶ የታየው ከሰሞኑ ፓርላማ ጉባኤ ላይ ባደረጉት አንዳንድ ንግግሮች ነው። ከፓርላማው ጉባኤ በኋላም ደግሞ በዝግ ስብሰባ በቤተ መንግስት ትላልቅ ባለስልጣናቶችን ጠርቶ ሲያናገር እንደነበርና በተደጋጋሚ ይህን ቃል እየደገመ እንዳለና እነሱ ድግም ታሰርተዋል በማለት እንደሚገኝ እየተነገረ ይገኛል። ይህ ነገር የተመቸው የፋኖ አባላት ደግሞ ሳይኮሎጂ ወይም ደግሞ በስነልቦና በአይምሮን በማዳከም በዚህ መልኩ እየተጫወቱባቸው በመሆናቸው ደስተኛ ናቸው። የፋኖ አባላትም ሲጠየቁ የምን ድግምት ነው? እኛ በጀግንነታችንና በጀብዱ ነው እዚህ የደረስ ነው። የድሮ ታሪካችን የኋሊት ታሪካችን ረስታችሁ እንጂ ታሪካችንን አንብቡ፣ ከዛም በላይ ማድረግ እንደምንችል ትረዳላችሁ። ጣሊያንን እሱ በመሳሪያ እኛ የመለስን ጀግኖች ነን ሲሉ ምላሻቸውን ሰጥተዋል። ያለፈው ታሪካችንን ገልጻችሁ አንብቡ ማንበብ ከቻላችሁ ሲሉ የፋኖ ባለስልጣናቶች ምላሻቸውን ሰጥተዋል። ታዲያ በቱሉ ዲምቱ በኩል ኃይለኛ እሩምታ ተኩስ እንደተቀጣጠለ ነው የሚገኘው። መጨረሻው ብዙዎችን ያጓጓ ሲሆን መጨረሻውን በዝርዝር ወደ እናንተ እየተከታተልን በትኩስ የምናደርሰው ይሆናል። እነ ሲኤንኤን እና ቢቢሲ አልጀዚራ የመሳሰሉ ጣቢያዎችም በቦታው ተገኝተው ይህንን ማስተላለፍ እንደሚፈልጉና በጣም ኢንተረስቲንግ እንደሆነና በኢትዮጵያ ታሪኮችን ሊቀይር ነገሮችን ሊቀይር የሚችለው የመጨረሻው መንገድ እንደሆነ አምነዋል። በኢትዮጵያ ብዙ ሚሊዮን ወጣቶች በትግራይም በኩል እንዲሁም በኦሮሚያም በኩል በሁሉም ብሔር ብሔረሰብ በኩል በደቡብም በሁሉም በኩል ብዙ ወጣቶች በሞታቸው ይታወቃል። የዚህ ጦርነት መቋጫ ይህ ጦርነት የመጨረሻው በዚህ በቱሉ ዲምቱ በኩል እየተደረገ ያለው ጦርነት ነው ብሎ ያምናሉ ትላልቅ የፖለቲካ ልቃኖች እንዲሁም ትላልቅ የታወቁ ጋዜጠኞች። እነዚህ ጋዜጠኞች ይህ የመጨረሻ የኢትዮጵያ ሰዓታት ነው፣ ወይ ህዝብ ለህዝብ ይተላለቃል ወይ ደግሞ አንዱ አካል አሸናፊ ይሆናል የሚለውን ነገር በተደጋጋሚ እየተናገሩ ይገኛል። ስለዚህ በቱሉ ዲምቱ በኩል ያለውን ውጊያ ፎከስ አድርገው መዘገብ እንደሚፈልጉ አሳውቀዋል። ትላልቅ አካላቶች በዚህ ጉዳይ እየተነጋገሩ ይገኛል። አሜሪካ በበኩሏ ዝምታ መርጣለች። በነገሮች ዝም ማለት የማይመቻት አሜሪካ ይህንን መረጃ ብሰማም ዝምታ መርጣለች። ነገር ግን እየተነገረ እንደሚገኘው አሜሪካ ዝምታ እንድትመርጥም ዜጎቿን ግን አፍሳ እያወጣች ትገኛለች እየተባለ ይገኛል። በትናንትናው ዕለትም ከ40 የሚበልጡ የአሜሪካ ዜጎች በአሜሪካ ኤምባሲና በተለያዩ አካባቢ የነበሩ ሰዎች ፋኖ አዲስ አበባ መግባቱን ተከትሎ ለቆ እንዲወጡ አሜሪካ ለዜጎቿ ማስጠንቀቂያ መስጠቷን ተከትሎ የአሜሪካ ዜጎች ከዚች ሀገር ብን ብለው እየወጡ ከአዲስ አበባ እንዳሉና በነገውም ዕለት በረራ ላይ ብዙ የአሜሪካ ዜጎች ከኢትዮጵያ ይወጣሉ ተብሎ እየተጠበቀ ይገኛል። የአሜሪካ መንግስትን በቅርብ ቀናት ደግሞ ዝምታውን ሰብሮ ቢያንስ ዜጎቹን እንዲወጡ ከዚህ ሀገር መግለጫ እንደሚሰጥ እየተጠበቀ ይገኛል። የተለያዩ ሀገራት መሪዎችም ነገሩ እየከፋ ከሄደ መግለጫ እንደሚሰጡ ከዚህ ሀገር እንዲወጡ መግለጫ እንደሚሰጡ እየተጠበቀ ይገኛል። ፋኖ በዚህ ልክ እዚህ ደርሶ ሰርፕራይዝ ያደርጋል። ማን አዲስ አበባ ይገባል ብሎ አሰበ? ማን ቱሉ ዲምቱ ገብቶ ጫካ ውስጥ ውጊያ ይከፍተዋል ብሎ አሰበ? ፋኖ ያልታሰበበት ቦታ ደርሶ አብይን አስደንግጦታል፣ ሰርፕራይዝ አድርጎታል። ይህንን ድራማዊ ክስተት በታሪክ ላይ የሚመዘገብ አጓጊና አንጠልጣይ አስፈሪና እጅጉኑ አሳዛኝ ሁኔታ በላይቭ ቀጥታ እየተከታተልን ወደ እናንተ የምናደርሰው የመጨረሻው የኢትዮጵያ ማብቂያ ይሆናል ተብሎ ይታሰባል። ኢትዮጵያ ዳግም እንደ ኢትዮጵያ ትቆማለች ወይም ደግሞ እስከ መጨረሻው ላትኖር ትጠፋለች የሚሉ ሰዎች በርክተዋል። ይህንን ነገር ለእኛ ለኢትዮጵያኖች እንደ ቀልድ ማየት ከባድ ነው። የህልውናና የመኖር ጉዳይ ነው። ሁላችንም በየሃይማኖታችን እውነተኛው እንዲያሸንፍ፣ ሀገራችን ሰላም እንድትሆን፣ እኛም ሰላም እንድንሆን፣ ወጥተን በሰላም እንድንገባ፣ ሀገራችን እንድትኖርልን ጸልዩ፣ ዱዓ አድርጉ። በኮሜንት መስጫው ላይም ሀሳብ አስተያየታችሁን አስቀምጡ። በቀጣይ እስከምንገናኝ